ስሜ ኮማንደር ተሻገር እባላለሁ። የባህር ዳር ማረሚያ ቤት መምሪያ ኃላፊ ነኝ። ማረሚያ ቤት ማለት ሰው መጠበቅ፣ ማሰር፣ አስረህ ለፍርድ ቤት ማቅረብ፣ እንዳይጠፋ እንዳይወጣ ብለህ የሚታሰብ አስተሳሰብ ነው የሚታየው። እኛ ግን በተግባር እንደዛ አይደለም። ትልቁ ተግባራችን ታራሚዎች ታርመው ታንጸው እንዲወጡ ማድረግ። ሌላው በእውቀት ስንል ደግሞ እንዳልኳችሁ ይሄ ከኬጅ እስከ ጎልማሳ ከጎልማሳም እስከ 12ኛ ክፍል ድረስ ትምህርት አለ። ይሄ በደንብ እየተሰጠ ነው ያለው። ከዚህ ይሄ በእውቀት ደረጃ ነው። በክህሎት ደረጃ ደግሞ በተለያዩ ስልጠናዎች ምሳሌ በብረታ ብረት፣ በእንጨት ስራዎች፣ የውበት ሳሎን ስራዎች በእነዚህ የተሻሉ ዜጋዎች እንዲሆኑና ነገ የተሻለ ህይወት እንዲኖራቸው ተስፋ እንዳይቆርጡ ራዕይ እንዲኖራቸው በማድረግ ደረጃ እየተሰራ ነው ያለው። አዎ በተለይ በሰብአዊ መብት አከባበር ስንወስድ አንዱ ምኝታ ነው፣ መሰረታዊ ፍላጎታቸው ነው። ሁለተኛው ምግብ ማግኘት ነው፣ መጠለያ ማግኘት ነው፣ ውሃ ማግኘት ነው። ይሄ ደግሞ ማረሚያ ቤቱ በተለይ በደንብ እነሱ ጥሩ ነው እንዲኖሩ የተሻለ መኝታ አለ። ፍርናሽ የተሟላ ነው፣ አልጋ የተሟላ ነው። ቤቱ ፍጹም ጥሩ ነው እስካሁን ድረስ። አዎ በተለይ ለሴቶችና ህፃናቶች ልዩ ትኩረት ነው ሰጥተን የምንሰራው። አንደኛ ህፃናቶች አልሚ ምግብ እንዲያገኙ ማድረግ፣ ወተት በየቀኑ እንዲያገኙ እናደርጋለን። እንቁላል፣ እነዚህ ፓስታ፣ መኮረኒ እነዚህን በራሳችን ጊዜ ወጪ በማድረግ ህፃናቶች እንዳይጎዱ ትልቅ ትኩረት ሰርተን እንሰራለን። ሁለተኛው ለሴቶች ለእናቶች ደግሞ አንደኛ ስልጠና እንዲሰለጡ ማድረግ፣ ለቀጻይ ራዕይ እንዲሆናቸው፣ ለቀጻይ ተስፋ እንዲሆናቸው፣ ይህን ሰንቀው ቀጻይ ስንወጣ ምን እንሆናለን ብለው እንዳይሰጉ ስልጠናዎችን መስጠት፣ በሙያ እንዲበቁ ማድረግ። አሁን ለምሳሌ የፀጉር ስራዎች ስታይ እያንዳንዳቸው ማሽኑ ተዘጋጅቶ በተግባር እየሰለጠኑ ራሳቸው በሙያ ላይ የጠነከረ ስራ እየሰሩ ነው። ሌላኛው ልብስ እንዲያጥቡ ታግዘው በስልጠናውን በማድረግ አደራጅተን በተግባር ራሳቸው አምራች ሆነዋል። ከስልጠናው አልፈው ራሳቸውን እያመረቱ ነው ያለ። ሌላው እንጀራ ጋግረው ራሳቸው እንዲሸጡ በነፃ ዳቦ ጋግረው እንዲሸጡ፣ ኪኒቶ ሰርተው እንዲሸጡ እና የተለያዩ የስራ ሙያቶችን ለምደው ቀጻይ ራሳቸው እንዲመሩ ብቻም ሳይሆን አሁንም ተጠቃሚ ሆነው ነው ያሉት። በህብረት አላቸው፣ ተደራጅተዋል። በወር ይቆጥባሉ፣ በወር ገቢያቸውን ይከፋፈላሉ። ከዚህም እያሉ ራሳቸውን እያሳደጉ ነው፣ ራሳቸውን ባለሀብት እየሆኑ ነው። ነገ ደግሞ ሲወጡ ደግሞ ለወደፊት ራዕያቸው ጥሩ ሰንቀው በጣም ደስተኛ ሆነው ነው። እኛም ጠቅላላ በማቴሪያል ሁሉን ነገር ተቋሙ ከመብራት ጭምርት እና ሌሎች ማቴሪያሎች ለነሱ ሊሆን የሚችለውን ማቴሪያል በማቅረብ እጅግ በጣም ደስተኛ ናቸው። እኛም በዚህ ላይ እነሱን ለማብቃት ከፍተኛ ስራ እየሰራን ያለን